አስባችሁታል? ወንጀል ሰርታችሁ ሀገር አማን ብላችሁ እየኖራችሁ ድንገት የሆነ ቀን በተነሳችሁት የሰልፊ ፎቶ ምክንያት ስትታሰሩ። ሰላም ጤና ይስጥልኝ። ይህ ካቴና የተሰኘው አዲሱ የዩቲዩብ ፕሮግራማችን ነው። በዚህ ፕሮግራም ላይ አስገራሚ የወንጀል ታሪኮችን ወደ እናንተ የምናቀርብ ይሆናል። ሰብስክራይብ ያደርጋችሁ ቤተሰብ ልትሆኑ በአክብሮት እንጋብዛለን። አብራችሁን ቆዩ። ይቺ ሴት ሻያን ትባላለች። እድሜዋ 21 ነው። የምትኖረው ካናዳ ሳክስቶን ውስጥ ነው። ይቺ ደግሞ ብሪትኒ ትባላለች። እድሜዋ 18 ነው። ሁለቱ የተዋወቁት እዛው በሚማሩበት ትምህርት ቤት ውስጥ ነው። ብሪትኒ በጣም ጥሩ የምትባል ልጅ ናት። በዚህ እድሜዋ 2 ስራዎችን መስራት ትፈልጋለች። ህልምም አላት፣ ኮሌጅ ገብቶ ሆስፒታሊቲ ቢዝነስ ላይ የመሰማራት። ሻያን የምትባለዋ ደግሞ በጣም መጥፎ የምትባል ልጅ ናት። በዚህ እድሜዋ ከ50 በላይ ወንጀሎችን ሰርታለች። ብዙ ጊዜ ሱፐር ማርኬቶች እየገባች በቦርሳዋ ያልገዛችውን ዕቃ የራሷ መሰለ በመውጣት ከ50 ጊዜ በላይ ተይዛለች። በዛ ላይ አደንዛዥ እጾችን እንዲሁም የመጠጥም ሱሰኛ ናት። የብሪትኒ ቤተሰቦችና በዙሪያ ያሉ የቻያንን ጸባይ ስለሚያውቁ እቺ ሴት አትጠቅምሽም፣ ጥሩ ጓደኛ አይደለችም ያሉ ቢመክሯትም ብሪትኒ ግን ጓደኛዬ መልካም ሰው ነች ያለች ትከራከርላትም ነበር። የሆነ ቀን ማታ ግን ጓደኝነታቸውን የሚያደፈርስ ነገር ተከሰተ። እንደለመዱት ፓርቲ ለመውጣት ያቅዳሉ። ታዲያ ጸጉራቸውን፣ ሜካፓቸውን ተሰርተው ተሽሞንሙነው ሲያበቁ ይህንን ሰልፊ ፎቶ ይነሳሉ። ይቺ ብሪትኒ ነች፣ ይቺ ደግሞ ሻያን። ፎቶውን ተነስተው ሲያበቁ ብሪትኒ በፌስቡክ ገጿ ላይ ፎቶውን ታጋራና ወዲያው አጠገባቸው ወዳለ ባር ሄደው መጠጣት ይጀምራሉ። ቀጥሎ የተለያዩ ፓርቲ ቤቶች በመሄድ ጭፈራን ከመጠጥ ከዛም ሲያልፍ ደግሞ አደንዛዥ እጾችን መጠቀምና ጊዜያቸውን ማሳለፍ ይጀምራሉ። በራሳቸው አቆጣጠር ቆንጆ ጊዜ እያሳለፉ ነው። ወደ 10 ሰዓት ተኩል ከፓርቲ ቤት ይወጡና ምግብ ለመብላት አስበው ወደ ማክዶናልድ ያመራሉ። ታዲያ ነገር ሁሉ ምስቅልቅል የወጣው ታዲያ እዚህ ጋር ነው። መኪና ማቆሚያው ጋር ሻያን ስልኳን ታወጣና የሆነ ሰው ጋር ለመደወል ታስባለች። ይህን ጊዜ ብሪትኒ ስልኳን ትቀማታለች። እዚህ ጋር ለቀልድ ይሁን በስካር ስሜት የታወቀ ነገር የለም። ሻያን መልሽልኝ ብትላትም ብሪትኒ ፍቃደኛ ሳትሆን ትቀራለች። በዚህ መሃል አንድ ሁለት መባባል ይጀምራሉ። ጭቅጭቁ አድጎ ሻያን ብሪትኒን መምታት ጀመረች። ከመሬትም ጥላት ያደረገችውን ቀበቶ አልቃ በቀበቶ አነቀቻት። ብሪትኒ ራሷን ለማዳን ብትታገልም ነገሮች ከአቅሟ በላይ ሆኖባት ተስፋ ቆርጣ ዝም አለች። ሻያንም ያለ ሌላ ያለውን አሟጣ አነቀቻት። በመጨረሻም ብሪትኒ ትንፋሿ ቀጣለ፣ ሞተች። ሁሌም ወንጀል ከተሰራ በኋላ መጀመሪያ የሚመጣው ነገር ጸጸት ነው። ሻያንም የገጠማት ነገር ቢኖር ይህ ነው። ጓደኛዋን ከገደለቻት በኋላ መኪና ውስጥ አስገብታ ወደ ሆስፒታል ወይ ደግሞ እርዳታውን እንደምታገኝበት አማራጭ ከመውሰድ ይልቅ በሚያስገርም ሁኔታ ጓደኛዋን አስክሬን ይዛ ወደ አክስቷ ቤት አመራች። ቤትም ደረሰች። ለአክስቷ ጓደኛዬን አንቄ ደብድቤ ገድያታለሁ አለች። አክስቷም ይህን ስትሰማ በእጅጉ ደነገጠች። በመጨረሻም ውሳኔዋን አሳወቀቻት። እኔ እንዲህ ነገር ውስጥ መግባት አልፈልግም፣ ወደ አመጣሽበት ይዘሻት ሂጂ አለቻት። ሻያንም ከከተማ ወጣ ወዳለ በረሃማ ቦታ የጓደኛኗ አስክሬን ይዛ ትሄዳለች። ጭር ያለበትን አጋጣሚም ጠብቃ ጓደኛዋን እዛው መሬት ላይ ጥላት ወደ ቤቷ ምንም እንዳልተፈጠረ ሆና ትመለሳለች። በቀጣዩ ቀን በጠዋት ትነሳና ማታ ምን እንደተፈጠረ እንደማታስታውስ ለመሆን ትሞክራለች። ወዲያውኑ ስልክ አለመያዟ ትዝ ሲላት ኮምፒውተሯ ላይ ሄዳ ለጓደኛዋ እንዲህ ብላ ትጽፋለች። ማታ በሰላም ለገባሽ ተስፋ አረጋለሁ፣ ስልኬ አንቺ ጋር ያለው እባክሽ በኋላ አቀብኝ ብላ ትጠይቃታለች። በዛ በኩል ደግሞ የብሪትኒን ሬሳ ያገኘ ሰው ለፖሊስ ይደውላል። ፖሊስም መጥቶ መረጃዎችን ለማጣራት ይሞክራል። ነገር ግን በቂ መረጃ ሳያገኝ ይቀራል። አንድ ያገኘው ነገር ቢኖር ይህን የምትመለከቱትን ጥልፍልፍ ቀበቶ ብቻ ነው። ፖሊስ ግን ምርመራውን ይቀጥልና ብሪትኒ ለመጨረሻ ጊዜ ፌስቡክ ላይ የፖስተችውን ፎቶ ያያል። እዛ ላይም ሻያንን ያገኛል። ሻያንን ጠርቶ ፖሊስ ጣቢያ ምርመራ ያደርጋል። ሻያን ግን ፈጽሞ ወንጀል እንዳልፈጸመች አስረግጣ መናገር፣ መማል፣ ማልቀስ ጀመረች። በመጨረሻም ማታ ላይ አብረው ሲዝናኑ እንደነበረ ቆይቶም ኮሎኒያል ፐብና ግሪል ውስጥ ገብተው ምግብ በሚመገቡበት ወቅት እሷ አንድ ሰው እንደተዋወቀች እሷን ወደ አጎቷ ቤት ወስደዋት ሁለቱ ደግሞ ተያይዘው እንዲሄዱ ተናገረች። ፖሊስ ቃሏን ተቀብሎ ወደ ተባለው ምግብ ቤት ያመራል። የደህንነት ካሜራዎችንም ይመለከታል። ይህን ጊዜ ሁለቱም የተባለው ምግብ ቤት እንዳልመጡ ያረጋግጣል። ቀጥሎም አጎቷ ጋር ሄዶ ጠየቀ። አጎቷም ካዩት ረጅም ጊዜ መሆናቸውን አስረግጠው ተናገሩ።
ሻያን አሁን በሁለት ነገሮች ጥርጣሬ ውስጥ ገብታለች። በዛ በኩል ደግሞ ሻያን ራሷን ተጠርጣሪ ላለማስመሰል ፌስቡክ ላይ ገብታ ጓደኛዬ በጣም ናፍቀሽኛል፣ ማታ በህልሜ ሳይሽ ነበር እያለች ትጽፋለች። አንዳንዴ ደግሞ ገነት ተገብቶ መጎብኘት ቢቻል ላንቺ ስል እመጣ ነበር ትላለች። ይህንንም ያንን ብታረግን ሊሳካላት አልቻለም። በመሃል ከተማ ውስጥ አንድ ወሬ መወራት ጀመረ። ስለ ሁኔታው አክስቷ እንደምታውቅ መወራት ጀመረ። የብሪትኒ ቤተሰቦችም ለፖሊስ አመለከቱ። ፖሊስም የሻያንን አክስት መጥቶ አናገራት። ነገሩ እውነት መሆኑን አጣራ። ነገር ግን አሁንም በቂ መረጃ አላገኘም ከወሬ በስተቀር። ይህ የነሻያን ጉዳይ ለ2 ዓመት መፍትሄ አጥቶ ነገሮች የቆሙ መሰሉ። ነገር ግን ከ2 ዓመት በኋላ አንድ መርማሪ ፖሊስ ብሪትኒ ለመጨረሻ ጊዜ የለቀቀችውን የፌስቡክ ፎቶ መጎርጎር ጀመረ። ታዲያ እዚህ ጋር አንድ ለየት ያለ ማስረጃ የሚመስል ነገር አገኘ። በሚገርም ሁኔታ ብሪትኒ ወድቃ በተገኘችበት ሰዓት ከአጠገቧ የተገኘው ቀበቶ የሻያን መሆኑ ተረጋገጠ። በዚህም 2 ዓመት ሙሉ ምንም ሳይንቀሳቀስ የነበረው የክስ ጉዳይ እንደ አዲስ ተከፍቶ ሻያን ላይ ተፈረደባት። በሚገርምና በሚያሳዝን ሁኔታ ግን ፍርዱ ለ7 ዓመት ብቻ የቆየ ነበር። ይህ የምትመለከቱት የሻያን ትክክለኛ ፎቶዋ ነው። እንግዲህ ቤተሰቦች እንዳያችሁት ነበር። ይህ አስገራሚ የወንጀል ታሪክ በሁለት ጓደኛሞች መካከል የተፈጸመ ነው። አንዳንዴ ከኛ በላይ ቤተሰቦች ተዉ ይቅርባችሁ የሚሉን ማዳመጥ እንዳለብን ጥሩ ማሳያ ነው። ውሏችን እኛን ይመስላልና ውሏችንን በተቻለ መጠን ወደ ጥሮቹ ለማድረግ እንሞክርላለሁ። ይህ ካቴና የተሰኘው አዲሱ ፕሮግራማችን ነው። ሰብስክራይብ ያደርጋችሁ አዳዲስ ቪዲዮዎች ወደ እናንተ እንዲመጡ ምክንያት መሆን ትችላላችሁ። ሰላም ለእናንተ ይሁን። ብሩክዚቲ ነኝ። ቸር ቆዩልኝ። ይህ የምታዩት ሰው 2 ሚስት አለው። ስሙ ማይክ ይባላል። የሚኖረው ኢንግላንድ ውስጥ ነው። አስገራሚ የወንጀል ታሪኮችን ልነግራችሁ ነው። ይህ ደግሞ ካቴና የተሰኘው አዲሱ የዩቲዩብ ፕሮግራማችን ነው። ሰብስክራይብ ያደርጋችሁ ቤተሰቡኑ በየጊዜው አስገራሚና አስተማሪ የወንጀል ታሪኮችን ወደ እናንተ እናደርሳለን። ብሩክዚቲ ነኝ። አብራችሁን ቆዩ። እንዳልኳችሁ ይህ ሰው ማይክ ይባላል። የሚኖረው ኢንግላንድ ውስጥ ነው። ከሚስቱ ከሜርሜድ ጋር ህይወት እየገፋ ያለ ድንገት በማይታወቅ ምክንያት ውሽማውን ወደ ቤት ይዞ መጣ። እየቆየ በሄደ ቁጥር ውሽማዋንም ሚስቱንም ማስረገዝ ይጀምራል። ባጭሩ ቤቱ ልጅ በልጅ ሆነ ማለት ነው። በጣም የሚገርማችሁ ነገር ማይክ ምንም አይነት ስራም ሆነ የገቢ ምንጭ አልነበረውም። ሁሉ ነገር የሚሸፍንለት መንግስት ነው፣ ወራዊ ክፍያውን ጨምሮ የሚኖርበትን ቤት። ይህ ደግሞ ያለ ምክንያት አይደለም። በእነሱ ሀገር ልጅ በወለዳችሁ ቁጥር በልጃችሁ ታስቦ የሚከፈል ገንዘብ ይኖራችኋል። ልጆችን እያበዛ የሚወልደውም ለዚህ ነው። በአጠቃላይ ከሚስቱና ከውሽማው 15 ልጆችን ወልዷል። ይህ አልበቃ ብሎት በድጋሚ ሁለቱንም አስረግዟቸዋል። ምን ማድረግ ይችላል መሰላችሁ? አሁን ቤት ጠቦኛል ብሎ ለመንግስት አቤቱታ ያቀርባል። መንግስትም የልጆቹን ብዛት ያይና ሰፋ ያለ ቤት እንዲሰጠው ይሆናል ማለት ነው። ይህን አስመልክቶ ዜና መነጋገሪያ ይሆንና እዛ ሀገር የሚገኙ ጋዜጠኞች እሱን ቃለመጠይቅ ማድረግ ይጀምራሉ። በአካባቢው እንዲሁም በሀገሪቱ ታዋቂ መሆን ጀመረ። ይህን የተመለከቱ አንዳንድ ሰዎች ቅሬታዎችን ማሰማት ጀመሩ። እኛ ስራ እየሰራን ኑሮ ከብዶናል፣ እሱ ደግሞ ያለ ሀሳብ እየወለደ እኛ በምንከፍለው ግብር ተንደላቆ ይኖራል አሉ። ጋዜጠኞች ጠየቁት። እሱም መለሰ፣ እኔ የኑሮ ስታይሌ ተመችቶኛል፣ ደስተኛ ነኝ አለ። ይህ በእንዲህ እንዳለ ሌላ አስገራሚ ነገር ተፈጠረ። ሌላ ወንድ ወደ ቤተሰቡ ተቀላቀለ። ወንድሙ ወይም ደግሞ ጓደኛው እንዳይመስላችሁ፣ ከሚስቱ ጋር ወሲብ የሚያደርግ ወንድ እንጂ። ታዲያ ይህ ማይክ የተባለ ግለሰብ የሚደሰተው ሚስቱ ከዛ ወንድ ጋር ወሲብ ስታደርግ በመመልከት ነው። እየቆየ በሄደ ቁጥር ሊሳ እየደበራት መጣ። ምክንያቱም ብሏት የነበረው ሚስቴን ሜሪድን ፈትቼ አንቺን አገባሻለሁ ነው። ነገር ግን ነገሮች እየቆዩ በሄዱ ቁጥር ያሰበችው ነገር ሊሳካላት አልቻለም። ስለዚህ ከሱ ወለደቻቸውን 5 ልጆች ይዛ ከቤት ወጣች። ይህን ጊዜ ማይክ በእጅጉ ተናደደ። ምክንያት ደግሞ ይከፍለው የነበረው መንግስት በእያንዳንዱ ልጅ ሂሳብ ነበር። አሁን የ5 ልጅ ሂሳብ ተነሳበት። ይህን ጊዜ ይህን ገንዘብ የሚያካክስበት ሌላ ሀሳቦች ወደ ጭንቅላቱ መምጣት ጀመሩ። እቅዶችንም መንደፍ ጀመረ። እቅዱ ግን በጣም አስቸጋሪ ነበር። እቅዱ ይህን ይመስላል። የሚኖሩበትን ቤት ማቃጠል፣ ከዛም ይህን ወንጀል የፈጸመችው ሊሳ ነው ብሎ በእሷ ላይ ማሳበብ። ሊሳ ትታሰራለች፣ 5 ልጆቹን ይወስዳል። ያኔ የተወሰደበት የተቀነሰበት ገንዘቡ ይመለስለታል። ይህን ሀሳብ አዲስ ለመጣው ወንድ ጓደኛው እንዲሁም ደግሞ ለቀድሞ ሚስቱ አማከራት። ሁለቱም በዚህ ሀሳብ ተስማሙ። እቅዳቸውንም ማድረግ ጀመሩ።
እናም ከተወሰነ ጊዜያት በኋላ እቅዳቸውን ወደ መሬት ማውረድ ጀመሩ። ሁሉ ህጻናቶቹ ቤት ውስጥ በተኙበት ሰዓት እሱና ጓደኛው ጋዙን አንስተው ቤቱ ላይ ማፍሰስ ጀመሩ። ከዛም ክብሪቱን አንድደው ወደ ቤት ገብተው ህጻናቱን አድነው እነሱ ጀግና ለመባል ነበር እቅዳቸው። ነገር ግን ይህ አልሆነም። ችግሩ የተፈጠረው እዚህ ጋር ነው። ወደ ቤት ለመግባት በሚሞክሩበት ሰዓት እሳት በእሳት ሆኖ ማለፊያ እንኳን ሊያገኙ አልቻሉም። ታዲያ ከውስጥ ሆነው ህጻናቶቹ ይጮሃሉ፣ ያለቅሳሉ። ከ6 ህጻናት 5 ህጻናት ወዲያውኑ ሞቱ። አንዱ ደግሞ ከ2 ቀን በኋላ ሆስፒታል ክትትል ተደርጎለት ህይወቱ ሊያልፍ ቻለ። ባልና ሚስት ሚዲያ ላይ ቀርበው ማለቃቀስ ጀመሩ። በተፈጠረው ነገር በጣም አዝነናል፣ ምን ጉድ እንደመጣብን አናቅም አሉ። ፖሊስም ቤት ስላልነበራቸው ለጊዜው ሆቴል ውስጥ አስቀመጣቸው። ነገር ግን የመጀመሪያ ተጠርጣሪዎች እነሱ ነበርና ፖሊስ ዝም አላለም። ፖሊስም በድብቅ ሲሰልላቸው ቆይቶ 3ቱም ላይ ማስረጃ ያዘባቸው። እነዚህ 3 ግለሰቦች በድብቅ ስለ እቅዳቸው መክፈት ሲያወሩ ማስረጃ ከእጁ ገባ። ይህም ማስረጃ ወደ ክስ አድጎ ማይክ ላይ እድሜ ልክ፣ ሚስቱ ላይ 17 ዓመት እንዲሁም አዲስ የመጣው ወንድ ላይም 17 ዓመት ተፈረደባቸው። እንግዲህ የዛሬው አስገራሚ ወንጀል ታሪካችን ይህን ይመስላል። እች ዓለም የማታሰማን ነገር የለምና እኛም ደግሞ የምንሰማውን የምናየው ለእናንተ ማቀበል፣ እናንተም የሚጠቅማችሁን እንድትወስዱ ነው የኛ ዓላማ። ስለዚህ ይህን አካውንት ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ ሌሎች የአስገራሚ ወንጀል ታሪኮች ወደ እናንተ የምንመጣ ይሆናል። ካቴናችን ነው። ሰብስክራይብ አድርጉ። ብሩክዚቲ ነኝ። ቸር ቆዩልኝ።